አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ያለሁኝ አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ሰብስክራይብ አድርጉኝ ፕሊዝ። ቻናል አዲስ ነው፣ ሰብስክራይብ አድርጉኝ። የቤቴ ነባር የሆናችሁ ደግሞ ሼር አድርጋችሁ ቻናል እንዲያድግ አድርጉልኝ ፕሊዝ። እና ዛሬ በአዲስ ነገር መተናል። አበበ እህት ትላንት እንዳያችው የወንድሟ ሚስጥር እንዳለ ዝርግፍ አድርገው ነበረ። ወንድሜ ቤት ገዝተዋል፣ መኪናም አለው። እዛ ቀን የሉል ሰዎች እዛ ቤት ካደረሱሽ በኋላ መጥፋት አለብሽ፣ እዛ እንዳትቀመጪ። ከዛ በኋላ እንደዛ ያለን አቤልን እስር ቤት ይገባል፣ ወንድሜ ከስር ይወጣል፣ እኔ ይለቁኛል ብሎ መክረዋት ነው የሸኛ ተነበረው። እሷም ጠፍታ መታ ነበረ። ግን ጀግናው ሉል ያጠያየቀ ነገሩ እንዴት እንደሆነ፣ የት እንዳለች፣ የት እንደወጣች እያንዳንዱ ጠይቆ ደርሶበት ነበር። ትላንት እንዳንደ ተይዛ በጓደኛው ቤት ተይዛ እያንዳንዱ ነገር ዝርግፍ አድርጋ ተናግራ ነበረ። ከዛ አቤል አልኩኝ አበበ ተጠርቶም አበበም ተጠርቶ ሲጠየቅ ጊዜ ምንም እንደማያውቅ ነው የተናገረው ነበረው። ሀተ ባለፈ እንዳያችው ያጉቱ ልጆችን መጥተው እንደ አቤል ሰዎች እንደሆኑ እንዳዳነው ካለበት ከታሰረበት እንዳወጣው ተናግሮ ነበረ። ሊያን ከዛ በፊት እንደሚያውቃትም ተናግሮ ነበረ ያጎቱ ልጅ። ግን ዛሬ ያጎትህ ልጅ ምናምን ተብሎ እንኳን ቪዲዮን እያንዳንዱ ያወራውን ቪዲዮ በማስረጃ ዱር ሲያሳየው እኔ አላቃቸውም አዲስ አበባ አሉ ይባላል እንጂ በአካል አላቃቸውም፣ ስማቸውን በቅጡ አላቃቸውም፣ ምንም አውቃቸው ነገር የለም ብሎ ነው የካደው የነበረው። በጣም ከባድ ሰው ነው የአቤል ዘበኛ፣ ከምላችሁ በላይ ከባድ ሰው ነው። በጣም በጣም እንደ ሁላችንም ለእውነት እንደዚህ ብንቆም፣ በቃ ሁላችንም ለእውነት እንደዚህ ብንቆም። ግን እሱ ለሰውን ህይወት የቀጠፈበት ሰውን ወንጀል የሰራበት በዚህ ልክ ግትር ሆኖ መከራከሩ በጣም አድንቄዋለሁ። አይደለም ግን በጣም ግትር ነው። ግትር አላቃቸውም፣ በምንም ነገር አላቃቸውም፣ በምንም ነገር አላቃቸውም። በመጨረሻ ሁሉም ነገር ካደ። እናንተ ናችሁ እንደዛ የምታረጉኝ፣ እህቴ ቆንጠጥ አድርጋችኋት፣ እህትህ እንደዚህ ብላለች፣ እኔ አላልኩም። በመጨረሻ እህቱ ገባች፣ ፊት ለፊት ተፋጠጡ። ምንድን ነው ወንድሜ፣ ምን የተካሄደ ነው ያለው ነገር? እውነቱ አውጣ ስትለው ጊዜ ምንድን ነው እውነቱ ማውጣው? እኔ ምን አድርጊያለሁ? አንቺ የዛ ከደረሽ በኋላ ጥፊ ያልከኝ አንተ፣ ሀሳቡ ያመጣኸው አንተ። መች ተገናኝተን? አንቺ ትክክል አይደለሽም፣ የሆነ ጋር አስነክቶ ነው ያመጡሽ። እኔማ ትክክል ነኝ፣ አላወቅሽኝም። እኔ እንዴ ወንድሜን እንዴት አላቅም? በቃ አላወቅሽኝም፣ አንቺ ልክ አይደለሽም። እኔ ቤት ኬት አምጥቼ ነው የገዛሁት፣ መኪና ኬት አምጥቼ ነው የገዛሁት። ጥበቃ አይደለም ወይ የምሰራው? አንቺ ትክክል አይደለም፣ ጤነኛ አይደለሽም። እናታችን ተጨንቃለች፣ እኔም በምንም በማያገባኝ ነገር ተጨንቅ ያለሁ። ወንድማችንም እስር ቤት ነው ያለው። እባክህ ያለውን ነገር ተናገር፣ ያለውን ነገር እውነቱ ተናገርና ውጣ። ምንድን ነው የምናገረው? እኔ አልሞትኩ። ምንድን ነው የምናዝዘው? እረ ብስሚላ፣ እንዲህ አይነት ድርቀት እኔ አይቼ አላቅም። ብቻ እኔ በጣም ደስ ብሎኛል። የአቤልን እውነት የወጣ ነው። የሞተችዋ ራሄል እንደ ሞተችን ቢሆንም ግን የአቤልን እውነት የወጣ ነው። ምክንያቱም አቤል የሰው ህይወት የሚያጠፋ፣ የሰው ህይወት የሚራራ፣ ሰውን ካለበት ችግር የሚያድን ሰው ነው። የዋህነቱ ነው ዛሬ በዚህ ልክ ያጠቃው። የሉል ምን አለው? ማን ተንከባከበኝ አለ። ፈልገው እኮ ነው የምትንከባከበኝ እንጂ እኔ ፈልጌ አይደለም። እዚህም ቁጭ አልኩኝ፣ አቤልም ከቁጭ አልኩኝ፣ ደሞዝ ይከፈለኛል። ጭራሽ ወንጀል ሰጥቶ ገና ደሞዝ ሊከፈለው ይፈልጋል። አቤል በዚህ ልክ ላንተ እንደዚህ ነበር ወይ? በጣም ጥሩ ነበር ያለው ነገር ይረዳህ ነበር። እኩል ከሱ ቁጭ ብላችሁ የምትወሩ ነበረው። እንደ ዘበኛ ያይህም፣ በቃ እንደ ወንድሙ ነው የሚያይህም። ፈልጎ ነው በውጭ ከጓደኞቹ ጋር ስለሚበላ ቤተ ቢቻው ሲበል እንዳይደብረው ነው እንጂ ሌላ ነገር አይደለም። ሰው በዚህ ልክ ግትር ይሆናል? ኧረ ብስሚላ፣ በጣም ነው የሚደብረው። በጣም እህቱም ሽምጥጥ አልሆነ የካዳት። እኔ ምንም ነገር አልተናገርኩሽም፣ ምንም አውቀው ነገር የለም፣ ምታወሪው በሙሉ ትክክል አይደለም፣ ጤነኛ አይደለሽም ነው ብሎ የሸኛት። ሂጂ ውጪ፣ አጠገቤ ቁጭ እንዳትይ፣ እኔ ቤትም የለኝም ምንም የለኝም፣ ጤነኛ አይደለሽም ነው ያላት። እንዴት ነው ሰው በዚህ ልክ ለምንድን ነው ግን ውሸት የሚያወራው? ለብር ብሎ እህቱ ክዶ ነው ያባረራት። ሉል ለመነው፣ ተው ይሄ ነገር ውሸት ነው፣ ትክክሉ አውጣና እውነቱን አውጣና ተገላገል፣ ከኛ ምንም ያመልጥ ነገር የለም። አዎ እናንተ አሰቃይታችሁኝ እንደዛ ብላችሁኝ እዚሁ። በመጨረሻ ግን ለካ እሱ ዘበኛ ሆኖ ስራ ይሰራል እንጂ ለራሱ ሰራተኛ አለው፣ ቤቱም ይጠብቅለት፣ ራሱም ታክሲ ያለው
ሰራተኛው መጣ። ሰላም ሲለው ጊዜ ከየት ነው የምታቀኝ? አታቀኝም? አላቀህም? አታቀኝም እንዴ? እኔ እኮ ከእከሌ እኮ ነኝ፣ ያንተ ሰራተኛ እኮ ነኝ። እኔ ሰራተኛ ከየት አምጥቼ ራሴ ሰራተኛ ሁኜ እንዴት ነው ሰራተኛ የምቀጥረው? እቤትህ ምኖር እኔ አላቀህም። ከዛ ሉል ጠየቀው። አዎ መጀመሪያ ቤት አለው፣ የሚከራይ ቤት፣ ብዙ ቤት አለው አንድ ግቢ ውስጥ እና ክፍለ ሀገር ከምትቀመጥ አዲስ አበባ ና እና የኔ ቤት አለ የሚከራይ፣ እሱ ትቆጣጠርልኛለህ፣ እሱ ትጠብቃለህ ብሎኝ መጣሁኝ። ቤቱ የጠብቅለት ነበር፣ ጠበቃ ነበርኩኝ። ከዛ በኋላ ደግሞ ታክሲ ገዛ። የታክሲ የረዳት፣ ቤቱም የጠበቀ የታክሲ ረዳት ነው። የታክሲ ረዳት ሆንኩኝና ከዛ መንጃ ፈቃድ አውጣልኝ። መንጃ ፈቃድ አወጣሁኝ። መንጃ ፈቃድ ካወጣሁኝ በኋላ ከተለማመጥኩኝ በኋላ አሁን ታክሲ ወኔ ነው የሚይዘው። ቤቱ መጠብቅለታለሁ፣ ሰራተኛ ነኝ። ነገር ግን ገቢው በሙሉ የሚገባው በአጎቱ ልጅ ስም ነው። ቤቱ ደግሞ ያለው በሱ ስም ነው። የአጎቴ ነው። አጎቴ እኮ ከሞተ 10 ዓመት ሆኖታል። ቢሆን ንብረት አለው። ንብረቱ እኮ በአራጅ እንደተሸጠ ባለፈ ሰምተናል። ይሄ በሙሉ ውሸት ነው። እናንተ ያቀነባበሮቹ ነገር ነው። ይሄም አላውቀውም። በቃ ውቄዋለሁ። የአጎቴ ሰራተኛ ነው እንጂ እኔ ሰራተኛ ከየት አምጥቼ? ተዋበበ፣ እውነቱን አውጣ። እኔ ምንም አውቀው ነገር የለም። እናንተ ዝም ብላችሁ ነው እንደዚህ የምትሉት። ሰው በዚህ ልክ ይደርቃል? በዚህ ልክ እናንተ አውቃችሁ ያስቀመጣችሁኝ ልታስፈራሩኝ ነው። በወንድሜም ታሰረ፣ እኔም ታሰርኩኝ፣ እህቴም ጠፋች። አውቆ እኮ ነው። ግን እሱ ከሊያ ጋር እሺ። አሁን ሊያ ምልክ ታስተላልፋት። እኔ ከየት ነው ማውቃት? አታውቃትም? አዎ አላውቃትም። ብትመጣ ፊት ለፊት አላውቃትም። እኔ እንዴት አውቃታለሁ? የትልቅ ቅሌት ይባላል። ይሄ የትልቅ ቅሌት ይባላል። በዚህ ልክ፣ በዚህ እድሜህን በዚህ ልክ መዋረድ፣ ሁሉ ነገር ፊት ለፊት መጥቶ ያጎቶችህ ልጆችም አላቅም፣ እህትህም አላቅም፣ ሰራተኛህም አላቅም፣ ቤትህም አላቅም፣ መኪናህም አላቅም። ለምን? ምን አስዋሻ? ገንዘብ ነው በቃ መጣ። ወንጀል ሰርተህ ነው። እውነቱ ተናግረህ ለምን ደሞ አታርፈው? ለምን ደሞ ቤተሰቦች ጭንቀት ውስጥ የምትከስታተው? ምንም አያግ ወንድምህን ጭንቀት ውስጥ ከተትከው፣ እስር ቤት እንዲገባ አደረግከው። እናትህ በጭንቀት ስትፈነድ አደረግ። አንተ ግን ለሊያ ብለ አሁን በእርግጥ ከሊያ ጋር አትገናኙም። ስልክ የተቀማሁኝ በምንድን ነው የማወራው? ከማንም እንዲገናኙ ስራችሁ እኮ ሰርታችሁ ጨርሳችኋል። አቤል ወንጀል ውስጥ እንዲገባ አደረጋችሁት። አቤል እንደ ቤተሰብ አድርጎ እንደ ወንድም አድርጎ እሷ እንደ እህት እንደ እናት አይተዋት ቤቱ እንደፈለገ ዝርግፍ አድርጎ በተወላችሁ እንደፈለጋችሁ ሆናችሁ እንድትኖሩ ባደረገ፣ እናንተ ግን በሌላ ነገር ካሳችሁት። በአሁኑ ጊዜ ደግሞ ሆነ አያስፈልግም መሰለኝ። በቃ ማለት ጭካኔ በጭካኔ እንጂ ደግ የሆነ ሰው በዚህ ልክ ነው የሚከፈለው። ግን ከፈጣሪ አያጣውም ያ ሰው። አሁን ራስ ጎዳህ፣ ቤተሰቦች ጎዳ፣ ወንድምህን ጎዳህ እንጂ እህትም ጎዳህ እንጂ ምንም የተጠቀምክ ነገር የለም። ንብረትም ሊወረስ ይችላል። ሰው ማመን ከባድ ነው። በዚህ ልክ ለምን? አቤል ምን አደረገ? ወንድምም አባትን ሁሉ ነገር ሆኖሃል እንጂ መጥፎ ነገር አልከፈለህም፣ መጥፎ ነገር አላደረገም፣ ደሞዝህ አልቀበል። ገና አሁንም እንኳን ይሄ ወንጀል ሰርተ ቁጭ ብለህም እዚህ ሁኚ ደሞዝ ይከፈልኛል፣ እዛው ቁጭ ቤ ደሞዝ ነው የሚከፈልኝ። ጭራሽ ደሞዝ ሊበላ እኮ ያስባል። ምን አይነት ደፋር እንደሆነ እኔ አላውቅም። እኔ የልዑልን የያዛቸው ኬዞች እያንዳንዱ መከታተል ከጀመርኩ 2 ዓመት ሊሆነኝ ነው። ግን እንደዚህ እንደ አቤል ደረቅ ሰው እኔ አይቼ አላቅም። በዚህ ልክ እንዲሁ እንኳን መጨረሻ ላይ መጀመሪያ ላይ ድርቅ ቢሉ እኔ አላቅም፣ እኔ አላቃቸውም፣ እኔ እንዲህ ቢሉ በመጨረሻ ግን ያምላሉ። እሱ እኮ ለገዛ እህቱ እኮ ነው የካዳት፣ የገዛ ሰራተኛው እኮ ነው የካዳው። አላቅም ምንም ነገር። ጭራሽ ሊያ 9 ወር አብሮ የኖሩ ሊያ ከወጣች ከአቤል ቤት ከወጣች እኮ ወር አይሞላትም እኮ። እሷ እንኳን ብትመጣ አላቃትም። ሻሻ ስራ ስለምሰራ አሁን ወይ ሌላ ነገር ቀይራ ስለምትመጣ ጭራሽ ሌላ ነገር ቀይራ እንደምትመጣ ሌላ ስራ እንዳላት እኮ ያውቃል። ግን እዛ ጋር ልዑልን ለመሸወድ እኔ አላውቅም። እኔ እንደዚህ አይነት ሰው እስካሁን አንድ ቪዲዮ ያመለጠኝ ነገር የለም፣ በልዑልም ሆነ በዘላለምም ሆነ በምንም። ግን እስካሁን እንደዚህ አይነት ደረቅ ሰው እኔ አይቼ አላውቅም። እመኑኝ አይቼ አላውቅም። ምን አይነት ሰው እንደሆነ አላውቅም። ግን ቤተሰብህን ባታስጨንቅ፣ እናትህን ባታስጨንቅ፣ እህትህም ያልሆነ ወንጀል ውስጥ ባትከታት፣ ወንድምማ መቼም ከተኸዋል እኮ። ከእናንተ እኮ ግንኙነት ስላላት እኮ ነው የእናንተ ቤት ሂዳ ያረፋችሁ። ያ ሁሉ ደግሞ ክደሃል። እኔ ያላቅም ኋላ ነው የሰማሁት ነው ያልከው። ግን ሁሉ ነገር እጅህ አለበት። ይሄ በሙሉ ሲጠመዘዝ እጅህ አለበት። እና ቤት ከየት አምጥተህ ነው መኪና የገዛኸው? ከየት አምጥተህ ነው ይህን ያህል ቤት የገዛኸው? ቤተሰቦች የምትረዳው አቤል በሚከፍልህ በጥበቃ ብር መቼም አይሆንም። እናውቀዋለን እኮ የኢትዮጵያ የሚከፈለው ደሞዝ። እንኳን አንተ የመንግስት ሰራተኞች እንኳን ቤት መግዛት አይችሉም።
አልማሄም ከዚህ ወንጀል ነጃ ብለህ ወጥተህ ቤተሰቦችን ብታስደስህ እናትህን ብታስደስታት አሪፍ ነበረ። ድርቅ ካልክ ደግሞ የባሰ ነገር ይጠብቀሃል። አቤል በዚህ ልክ እውነቱ የወጣ ስለሆነ እንኳን ደስ አለህ። ልዑልም ደግሞ በርታልኝ የኛ ጀግና፣ አትናደድ፣ ራስህን አትጉዳ። ልዑል በጣም የተናደድክ ነው ቪዲዮ የምሰራው፣ በርታ። በእርግጥ ነገራቶችን ያናዳል፣ እንዳልጠበቀው ነው የሆነው። ለማንኛውም ፈጣሪ ከጎናችሁ ይሁን፣ በርቱልን የኛ ጀግና። ሰላም አለይኩም ወራህመቱላሂ ወበረካቱ። ፕሊዝ ሰብስክራይብ አድርጉኝ።